ሰላም ጤና ይስጥልኝ። ይሄንን መልእክት የምትሰሙን በሙሉ ጌታ ኢየሱስ ክርስቶስ ሰላምና ፍቅር ይብዛላችሁ። በጌታ በኢየሱስ ክርስቶስ ሰላምና ፍቅር ሰላም እላችኋለሁ። ስሜ ሜሮን ካሳሁን ነው። ዛሬ ላቀርብ የፈለኩት ርዕስ ስለ ንጉስ ዘርዓ ያዕቆብና በሱ ህይወት ላይ የተጻፉ ታሪኮች አሉ። እኔ ግን ከታሪኮቹ በስተጀርባ ደግሞ ትክክለኛ አክቹሊ ተፈጽመዋል ወይም ደግሞ ሀፕን አርገዋል ብዬ የማውቃቸውን እውነታዎችን እንዲታወቁ ለማድረግ ነው። ንጉስ ዘርዓ ያዕቆብ በ15ኛው ክፍለ ዘመን የነበረ ንጉስ የኢትዮጵያ ንጉስ ነው። በኦርቶዶክስ እምነት የቤተ ክህነት ዕውቀት የነበረው ንጉስ ነው። ምክንያታዊ አስተሳሰብ እንደነበረው ይነገራል፣ ወይም ሪዝኒንግ የሚባል አመለካከት። በዚህ የተነሳ በቤተ ክህነት አካባቢ ያሉ በኦርቶዶክስ ቤተክርስቲያን ቤተ ክህነት አካባቢ ያሉ ሰዎች እንዳልተስማሙትና በሀሳቡ እንዳልተስማሙና እንደገፉት ያኔም ደግሞ ተሰዶ በገዳም ሳይሆን አክቹሊ በሆነ ዋሻ ውስጥ ሄዶ ብቻውን ለረጅም ጊዜ ተቀምጦ እንደነበረ ከዛም ደግሞ የሆነ ጊዜ ላይ ወደ ንግስና እንደመጣ የሚናገሩ ታሪኮች አሉ። ብዙ ዩቲዩብ ቪዲዮዎች ላይ ኦልሞስት ሁሉም የዩቲዩብ ቪዲዮዎች ላይ ስለ ዘርዓ ያዕቆብ የሚናገረው በእንግሊዝኛም በአማርኛም ያሉ የዩቲዩብ ቪዲዮዎች ስለ ዘርዓ ያዕቆብ የሚናገሩት ምክንያታዊ ወይም ሪዝኒንግን ወይም ኤንላይትመንትን ከዌስት ወይም ደግሞ ከውጪ ሀገር ከመጀመሩ በፊት ኢትዮጵያ ውስጥ ነበረ። ዘርዓ ያዕቆብ የኢትዮጵያ ፈላስፋ ነው። ፍልስፍና መጀመሪያ ኢትዮጵያ ውስጥ እንዲጀምር ያደረገ ነው። ኢቭን በውጭ ሀገር እንኳን ሳይኖር ተብሎ የተቀመጠ ታሪክ አለ። ምክንያታዊ ነው። ኤንላይትመንትን መጀመሪያ አስፋፍቷል ይባላል። ይሁንና በኢትዮጵያ ታሪክ ውስጥ ደግሞ ተጽፎ የተቀመጡ ሌላ ታሪኮች አሉ። እነዚህ ታሪኮች ደግሞ የሚያሳዩት ምንድነው? ምክንያታዊና ኤንላይትመንትን አምጥቷል ቢባልም ወይም ሪዝኒንግን የሚከተል ሰው ነው ቢባልም ዘርዓ ያዕቆብ ግን ብዙ ወንጀሎችንና ኢሰብአዊ ድርጊቶችን በነ አባ እስጢፋኖስ እና በአባ እስጢፋኖስ ተከታዮች ወይም አባ እስጢፋኖሳዊ በሆኑ ሰዎች ላይ እንደፈጸመ በእርግጠኝነት የሚያወሩ ታሪኮች አሉ። በ15ኛው ክፍለ ዘመን ፖላይን አንደርስታንዲንግ ወይም ጳውሎሳዊ እምነት የሆነው ሰው የሚድነው በጸጋ ብቻ ነው የሚለው መጽሐፍ ቅዱስ ውስጥ ያሉትን የጳውሎስ እምነትን ብቻ የሚያምኑትን የሚያስተምሩትን አባ እስጢፋኖስን እና የአባ እስጢፋኖስን ተከታዮች ያሰቃዩ ነበር። በ1450 አባ እስጢፋኖስ እንዲገደሉ አድርጓል። አባ እስጢፋኖስ ከተገደሉ በኋላ ከመገደላቸው በፊት አባ እስጢፋኖስና ተከታዮቻቸውን ኢቭን የእጃቸውን ቆዳ ሁሉ እስከ መክፈፍ በህይወት እያሉ እንዲክዱ ሃይማኖታቸውን የሚያምኑትን እምነት እንዲክዱ እስከ ማስገደድ ድረስ ያስደርግ ነበር ንጉስ ዘርዓ ያዕቆብ። ግን አባ እስጢፋኖስን ተከታዮቻቸው ይሄን አልተስማሙም። ከዚህ በኋላም በ1450 አባ እስጢፋኖስ እንዲገደሉ ተደረገ። ከተገደሉ በኋላም ተከታዮቻቸው ደግሞ የተወሰኑት ከሀገር ውጭ እንዲሸሹ ተደረገ። አገር ውስጥ የነበሩትም ተገደሉ እና ግን አባ እስጢፋኖስ ከተገደሉ በኋላም ተከታዮቻቸው እንደበዙ ባየ ጊዜ ንጉስ ዘርዓ ያዕቆብ አባ እስጢፋኖስን ከመሬት ውስጥ አውጥቶ አስከሬናቸውን እንዳቃጠለ በንዴት እንዳቃጠለና ሊያስቆማቸው እንዳልቻለ የአባ እስጢፋኖስም ተከታዮች ደግሞ እምነታቸውን አንክድም ብለው ጸንተው እንደቆሙ ታሪክ ይናገራል። ይህንን ታሪክ ላወራ የመረጥኩበት ምክንያት እንደነ ጳውሎስ አይነት ያስተማሩትን እውነት በኢትዮጵያ ውስጥ ያስቀጠሉ እንደ አባ እስጢፋኖስ ያሉ ሰው እያሉ አባ እስጢፋኖስን ተከታዮቻቸውንና እነሱ የቆሙለትን እውነት ያሳደደን ሰው በዚህ ደረጃ በጥሩ ስም መጥራት ለጆሮ የሚመች እውነት ነው ብዬ ስለማላምን ነው። ምንድነው ዘርዓ ያዕቆብ የሚቃወማቸው የነበረው? ምንድነው አባ እስጢፋኖስ የሚሏቸው የነበሩት የእምነት እውነታዎች ብለን ስናይ ዘርዓ ያዕቆብ የሚቃወማቸው አስተሳሰቦች ምንድናቸው? አንደኛ በስራ መዳንን ነው
አባ እስጢፋኖስ በጸጋ መዳንን ነው የሚከተሉት። ዘርዓ ያዕቆብ ደግሞ በስራ መዳንን ነው የሚከተለው። በጸጋ መዳንን ይቃወም ነበር ዘርዓ ያዕቆብ። አባ እስጢፋኖስ ለዘርዓ ያዕቆብ መስገድን ይቃወም ነበር። ምክንያቱም ዘርዓ ያዕቆብ ለእኔ ስገዱ ብሎ ነበረ። ዘርዓ ያዕቆብ ደግሞ ለእኔ ካልሰገዳችሁ ብሎ ያስገድድ ነበር ሁሉንም ሰው። ለመስቀል መስገድን ያስገድድ ነበር ዘርዓ ያዕቆብ። አባ እስጢፋኖስ ደግሞ መስቀል ላይ ለተሰራው ስራ ነው እንጂ ምናምነው በመስቀል ላይ በተሰራው ስራ በመስቀል ላይ በተሰራው ኃይል ነው እንጂ ለመስቀል አንሰግድ የሚሉ ነበረ። ዘርዓ ያዕቆብ እና ሌሎች ነገስታት የእስራኤል ዘር ናቸው የሚለውን ዘርዓ ያዕቆብ ይናገር ነበር። አባ እስጢፋኖስ ደግሞ ኢትዮጵያ ነገስታትም ዘርዓ ያዕቆብም የእስራኤል ነገድ ምንም ግንኙነት የላቸው የሚል ነበረ። አምስተኛ ለማርያምና ለመላእክታን ምስጋናና አምልኮን ስግደትን እናደርጋለን ይል ነበር ዘርዓ ያዕቆብ። አባ እስጢፋኖስ ይሄን አናደርግም ይሉ ነበር። ስድስተኛው ደግሞ ለታቦት መስገድን ይቃወሙ ነበር አባ እስጢፋኖስ። ዘርዓ ያዕቆብ ደግሞ ለታቦት ስገዱ ይል ነበር። ብዙ ሰው ጳውሎሳዊ ይሄ ፖላይን የሚለውን እምነት ማለት ነው። ጳውሎሳዊ ማለት የጳውሎስ መልእክቶች አሉ መጽሐፍ ቅዱስ ውስጥ። እነዚህን እምነቶች መዳን በጸጋ ነው የሚለው መጽሐፍ ቅዱሳዊ እምነት የጀመረው ወይም ኢትዮጵያ ውስጥ የገባው ከማርቲን ሉተር በኋላ ነው ሲል ይደመጣል ብዙ ሰው። ነገር ግን ጳውሎሳዊ መዳን በጸጋ ነው፣ ይሄ ጳውሎሳዊ እምነት መዳን በጸጋ ነው የሚለው እውነት የኢየሱስ አስተምሮ ሲሆን በኢየሱስ ብቻ በማመን የሚዳንበት መንገድ ነው። ኢየሱስ ነው በጸጋ ነው ምንድነው ያለው እንጂ ከዛ ጳውሎስ ስለሰበከው ደግሞ ፖላይን ወይም የጳውሎስ መልእክት ተባለ እንጂ ኢየሱስ የተናገረው እውነት ነው እንጂ ከማርቲን ሉተር በኋላ የመጣ አይደለም። ለማርቲን ሉተር መንፈስ ቅዱስ ነው በኋላ የገለጸለት። ትምህርቱ የጀመረው ከኢየሱስ ጀምሮ ነው። በሐዋርያትና በደቀ መዛሙርት በኩልም ወደ ዓለም ሁሉ ሄዷል። አንድ ሰው ከኢየሱስ አማኝ ሰምቶም ቢሆን ኢየሱስ ተገልጦለት ወይም መንፈስ ቅዱስ መጽሐፍን ቅዱስን ገልጦለት አስረድቶት ጌታ ኢየሱስን የግል አዳኙ አድርጎ ሊቀበል ይችላል። በዚህ ምክንያት አንድ ሰው በመጽሐፍ ቅዱስ ውስጥ ባለው የእግዚአብሔር የእውነት ቃል በማመን በጸጋ አምኖ ሊድን ይችላል። ይሄን ያህል እንግዲህ አሁን ይሄንን ማመን መጽሐፍ ቅዱስ ውስጥ ያለውን ማመን አንድ ነገር ነው እና አባ እስጢፋኖስና ተከታዮቻቸው ያምኑ ነበረ። ዘርዓ ያዕቆብ ግን ይሄን አያምንም ነበረ። ማመኑ የምርጫ ጉዳይ ነው። ቢያምን ጥሩ ነበር፣ ግን ሳያምን ግን ደግሞ ሰውን በዚህ ልክ ያስገደለና ያስገደደ ሰው ደግሞ ምክንያታዊ አስተሳሰብ ያለው ሰው ነው ብሎ ማውራት ትክክል አይደለም፣ እውነትም አይደለም፣ ከእውነትም በጣም የራቀ ነው። ስለ ዘርዓ ያዕቆብ ያለው እውነት ይሄ ነው እና ይሄን ነው ማውራት የምፈልገው። በሌላ ጊዜ በደንብ ተዘጋጅቼ እቀርባለሁ ደግሞ የበለጠ ዲቴይል የሆነውን ነገር ለማውራት። ምክንያቱም ሌላ ዲቴይል የሆኑ የታሪክ ክፍሎች አሉት ይሄ ከዚህ ኢቨንት ጋር አብረው ሀፕን ያደረጉ፣ እሱን ደግሞ አቀርባለሁ። ስለሰማችሁኝ አመሰግናለሁ። በጌታ በኢየሱስ ክርስቶስ ተባረኩ።